በ24 ሰዓት ውስጥ ዓለም ላይ የተከሰቱ ዋና ዋና ዜናዎች። በቬትናም በደረሰ የጎርፍ አደጋ 90 ሰዎች ሲሞቱ 12 ሰዎች ደብዛቸው ጠፍቷል። የቬትናም መንግስት በበኩሉ በጎርፍ አደጋው ምክንያት 186 ሺህ ቤቶች በጎርፍ እንደተወሰዱና 3 ሚሊዮን የሚደርሱ ከብቶች ወይም ደግሞ እንስሳቶች እንደሞቱም ጭምር ገልጿል። እስራኤል በቤሩት ላይ የአየር ድብደባ አካሂዳለች። በዚህም የአየር ድብደባ ታርጌት ያደረገችው የሂዝቦላ ከፍተኛ ባለስልጣን የሆነውን አሊ ታባታባይን እንደሆነም ጭምር ገልጻለች። ታዲያ በዚህ ጥቃት ከፍተኛ ባለስልጣኑ ሳይሞት እንዳልቀረ ግምቷን አስቀምጣለች። እስካሁን ድረስ ግን ኮንፈርም አላደረገች። ጃፓን ታይዋንን ከቻይና ወረራ ለመከላከል ከጃፓን በ110 ኪሎ ሜትር ርቀት የምትገኘው ወደ ዩናጉኒ ደሴት የመካከለኛ ርቀት ሚሳይሎችን ማሰማራት ወይም መላክ ልትጀምር እንደሆነ ገልጻለች። አዲሷ የጃፓን ጠቅላይ ሚኒስትር ሳናይ ታካይቺ ወደ ስልጣን ከመጡ በኋላ ቻይና ታይዋንን የምትወራት ከሆነ ጃፓን ለታይዋን ሙሉ ወታደራዊ ድጋፍ እንደምትሰጥ ከገለጹ በኋላ በቻይናና በጃፓን መካከል ያለው ውጥረት እየተባባሰ መጥቷል። ታዲያ በዚህ ወቅት ነው ጃፓን የመካከለኛ ርቀት ተምዘግዛጊ ሚሳይሎችን ከታይዋን በ110 ኪሎ ሜትር ርቀት ላይ ወደምትገኘው ደሴት ማሰማራት ልትጀምር እንደሆነ የገለጸችው። ሩሲያና በዩክሬን መካከል የሰላም ስምምነት እንዲደረስ ዶናልድ ትራምፕ ያቀረቡት የ38 ነጥብ የሰላም እቅድን የአውሮፓ ህብረት ሙሉ ለሙሉ እንደማይቀበለው ገልጿል። ከማይቀበላቸው ነገሮች ውስጥም ዩክሬን የወታደራዊ ኃይሏን በግማሽ እንድትቀንስ የሚለውና በሩሲያ ቁጥጥር ስር የሚገኙ የቀድሞ የዩክሬን ግዛቶች ወደ ሩሲያ ይጠቃልላሉ የሚለው ነገር የአውሮፓ ህብረት ሙሉ ለሙሉ እንደማይደግፈው ነው የገለጸው።